ዳንክ ይፍቅር የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነ ሲጀመር አያስፈልግም። ስልክ አላነሳም ማለት ነው። ጋር እኮ ተረጋጊ። መጀመሪያ ደረጃ ተረጋጊ። ደህና ነው። አናውራውም በደንብ ሰላም ልበለው ይፈይ በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በላይ በቂ ነው። ከዚህ በላይ ማውራቱ አስፈልጋል። ስልክ እኮ አላነሳም አልከኝ። ምን ገጥሞ ነው በእግዚአብሔር ደስታ ቻፕስቲክ ደግሞ ለጠፍኩ። ምንድነው እየተፈጠረ ያለው? ከሷ ጋር እያረክን ያለው አብርሃም እያረክን ያለው ማለት ሚስቱ እኮ ነው እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። ምንድነው እየተፈጠረ ያለው አልገባኝም። ምን እየተፈጠረ ያለው ነገር ኤፋ አስረዳት አንተ። ሄርሚ ስለመጣሽ በጣም ደስ ብሎናል። አብርሃም ምን ሆነሃል? ምንም ማለት ነው። ምንም ኤፍሬም በእግዚአብሔር አብርሃም ምን ሆነ ነው እንደዚህ ሆነ ያለው? ካሁን በኋላ እጁን ሳትነኪው አውሪው፣ ወይም ደግሞ በቃ እዚሁ ርቀትሽን ጠብቀሽ አውሪው። ያው እንግዲህ እንደምታየው ነው አብርሃም። የምር አብርሃም አንተ እንደዚህ ከዚህ በፊት እንደዚህ አይነት ሐሳብ ነበር? የምርህን ነው አብርሃም? ስልክ ያነሳው በዚህ እንደዚህ ልትሆንብኝ ነው? ምን ሆነሃል አብርሃም? ርቀትሽን ጠብቀሽ እዚሁ ነው ማውራታችን። አብርሽ ምን አስነክተው ነው በእግዚአብሔር? ምን ሆነሃል ማለት ምን አስነክተው? ወይኔ ጉዴ ፈላ በእግዚአብሔር። ምንድነው የምናስነካው? እሺ ምንድነው እየተፈጠረ ያለው በእግዚአብሔር? ሳታጨናንቂው አብርሃም በቃ ያው ቀደም ያልኩህን መናገር ይችላል። ቅድሚያ ግን ኧረ እንትን ነው ያማል። አብርሃም አንድ አውራችሁ አደንዘዛችሁ ነው እንዳመጣችሁት። ምንድነው ልጅ እኮ እየተናገረ ነው። ናፍቀኸኛል በጣም በእግዚአብሔር። ምን ሆነሃል? ለምን ደሞ አትረዳኝ? ስልክ ደውል ደግሞ እያነሳልኝ አይደለም። ወይኔ ጉዴ ፈላ። ርቀትሽን ጠብቀሽ ማውራት ትችያለሽ። አሁን በቃ ንገራት የኔ ፍቅር፣ ሁሉም ነገር አስረዳት የኔ ፍቅር የኔ ውድ ባል አስረዳት። ሁሉንም ረገጥ አድርጊለት። አንዴ የኔ ውድ ባል ሁሉንም ነገር የኔ ውድ ባል የኔ ፍቅር ነው። አንተ መናገር አትችልም እንዴ? ለምንድን ነው አንድ ነገር ማለት ነው? ኮስተር ብለህ እንዳታወራሽ ከሆነ በኋላ ረጋ ብለህ አውራ። ሰማኛለህ? እኛ እኮ እሱን ፈልገን ነው እንጂ መጣው እኮ አንተ ረጋ ብለህ አውራ ወንድሜ። ሰማኝ፣ ረጋ ብለህ ማውራት ከቻልክ ረጋ ብለህ አውራ። ችግር የለም። በሌላ ጉዳይ ማውራት ፈልገን ነው። እኔ ካንተ ጋር ምንም ነገር ጉዳይ የለኝም ሄርሜላ። እኔ ካንተ ጋር ጉዳይ የለኝም ሄርሜ። አንድ ነገር ስሚ፣ ይኸውልሽ ይኸውልህ ምንም መጫጫው የለም ሄርሜላ። የሆነች ቅድም ተናገር ያልኩን አሁን ተናገረው። ወንድሜን እኮ አይደል እንዴ? እሱን እንኳን አታከብሮም እንዴ? ምን እያደረክ ነው ያለው በእኔ ፊት? አብርሃም ማለት ከሚስቱ ጋር የፈለገው ነገር ማድረግ አይችልም። መቼ ነው ሚስቱ የሆነችው? ቆየ እኮ 2 ዓመት ሜቢ እንደዛ እና ልጅም አላቸው። ልንገርሽ ብዬሽ የ7 ወር ልጅ አላቸው። ላስታውስ አሁን እኮ ሚስቱ ስሪች ነው እንዴ? ሚስት ማነች? ቆይ አንዴሽ ሚስት ማነች? ሚስት ሩታ ሚስቱ የአብርሃም ሚስት አንዴ ቆይ ሚስት ማነች? ሩታ ያራዳር አሁን ተስተካከለ። አብርሃም የምርን ራስን እንደዚህ የምትናገረን? ኧረ አይደለም አብርሃም መንታ አብርሃም እኛ አንተን በቁም ነገር ምን ሆነሃል ብለን ከዛ እዚህ ድረስ ተንከራተን መተን አንተ እንደዛ አይነት መልስ ነው የምትሰጠን? ስልክ ማታነሳው ለዚህ ነው አብርሃም። በእግዚአብሔር ምን ሆነሃል? ምን እያካሄዳችሁ ያላችሁት? አብርሃም ለምንድን ነው ማትረዳኝ? አብርሃም አንዴ አውራኝ። ቆይ እንደሱ የጎተትሽ ለማሳመናት ሞክሪ በመጀመሪያ ደረጃ። እኔ ጉዴ ፈላ በኢየሱስ ስም። በደንብ እስከዛሬ በእናትሽ ስሪት አልተደረገም ነበር። ይሄ ልጅ በደንብ አድርገሽ ተንከባከቢው እንጂ በእናትሽ ምንድነው ጎርተሽው ነበር እስከዛሬ? በቃ ተጨናነቅ። ነይ ቆይ አይደለም ቆይ ነይ እንዳልነካት። አልነካትም። እሱ መፍት ነው መከልከል። ምንድን ነው ያስነካችሁት? በእግዚአብሔር አብርሃም ምን ሆነሃል? በማርያም በእግዚአብሔር ምን ሆነ? በእግዚአብሔር በእግዚአብሔር ምን ሆነሃል? ልቀቂው። በእግዚአብሔር ይዛን ያለው ልጅ ማታል እንዴ? ስነ ስርዓት ተከበሪ። ክብር የማይወድልሽ ከሆነ ይኸውልሽ ወደ ሌላ ቦታ መሄድ ከፈለግሽ ልጅ ልቀቂው። እጁን አትንኪው። እዛው እንደዚህ መብት እያየችብኝ ያለችው አብርሃም ምን ሆነሃል? አብርሃም አንዴ ለምድሮ ረገጥ አድርገህ ነግራት ማትሄደው ትሄድልና አንዴ ምን ተፈጥሮ ነው? በእግዚአብሔር ለምድሮ ከሷ ጋር እንደዚህ የምትሆነው? ልቀቃት። እኔ ነኝ እኮ ሄርሜላ። እኔ ነኝ እኮ ሚስትህ። ምን ሆነሃል? ሚስትህ? የትኛው ሚስት? የሰማንያ ነው የሰማንያ ነው። የትኛው ሽማግሌ ልቀቀው። ለምንድን ነው ራሱ እንዲናገር ማስፈቀድ እኮ? አንዴ እሷ እኮ ያስጨነቀችው ልጅ ትክክለች እኮ አጎትቷ። አንተ መናገር አይችልም እንዲሆን ከሆነ ነገር አንዴ ሄርሜላና አጎትቷ ልጁ በስነ ስርዓት ታውረው። በቃ ሳነቂው አንዴ አውሪው። ምን አድርገህ ነው ኤፍሬም? ለምን እንደምን አጥፍቼብህ ነው? ምን አድርገህ ነው ማለት ምን ላደርገው እችላለሁ? ትልቅ ልጅ እኮ ነው። ምን አጠፋሁኝ? አስቀኝ እንዴ? እስካሁን እየታገስኩሽ ነው እኮ። ምን ሆነሃል? ንገረኝ በእግዚአብሔር። አብርሃም አንዴ ለምዶ ነግራት። ማን ሄደው? ሉሌ እየጠበቀን ነው። አርተው ነው ንገረን እስኪ። ቤት ላይ ሉሌ እየጠበቀን ነው። ልጅ እየጠበቀን ነው። ዴና ለምንድን ነው የማይናገረው? መናገር የፈለገውን ኦልሬዲ ነግሯቸዋል። ከሷ ጋር ነው የምፈልገው ሚስቴ ናት አለ። ሰማችሁ መሰለኝ አይደል? ስለሚስቱነቱ እኮ አይደለም
እስከዛሬ ለምንድን ነው የሆነ እስከዛሬ ድረስ የተፈጠረው ነገር በቂ ነው። ልቀቂው፣ ልጁን አትንኪው። ከዚህ በኋላ ያማታል እንዴ? በቃ አሁን አብራም አንዴ በቃ ካሁን በኋላ ስለጠራንሽ እንጂ ሲጀመር አጠገባችን ድርሽ እንድትይ አንፈልግም። ገባሽ? ተገፍተን ነው ሲበዛ ልክ አለው። ለምን ማን ነግራት? አንዴ ነግራት እንሂድ በእናትህ። እኛም በቃ ነግራት እኮ በቃ ከዚህ በላይ መጨቃጨቅ አንፈልግም። ሰምታለሽ ወይ? ከፈለገሽ ትሂድ። አይ ትንሽ ይቀራታል ነበር። እሺ እስከዛሬ ስደብቀን የነበረው ታሚስቴ ነች ብለህ ከተናገርክ ለምን ከሄርሜላ ጋር አይደለም? የሆነ ነገር ሆኗል። አብርሃም ስዝች የነበረው ነገር አደረግሽው ነው ሩታ? ምንድነው የዛተችው? በዚህ ወር ውስጥ እኔ አብርሃም እጄ ላይ ያስገባዋለሁ እያልሽ የነበረው ነገር አደረግሽው? አብርሃም አሳካችሁ? እሷ ፈቀድክላት? ገረመሽ? እሱ ኤሊስ ጀመር ከራሱ ጋር ደንቆሽ ነው። ምንድን ነው አብርሃም? ምን ሆነሃል? በኢየሱስ ክርስቶስ ምን ሆነሃል አብርሃም? አሁንስ በጣም እሺ ቆይ አንዴ ለመጨረሻ ጊዜ እስቲ አውሪው። በጣም ተጨናንቀሽ እስቲ አውሪው። ምንድነው ማውራት የፈለግሽው? እስቲ አውሪው። እንዴ ምን ሆነ ነው እንደዚህ? ሚስቱ ግን እሷ ነች። አውሪው እስቲ አውሪው። ማውራት እንደው ፈልግ አውሪው። አብርሃም ከዛ መልስ ቁፍጠን ብለህ መልስ